ሰላም ሰላም የደሱተች ቤተሰቦች ሰኞ ምሽት በሳውዲ አረቢያ ሰዓት አቆጣጠር ከምሽቱ 10 ሰዓት ላይ ምድር ልትንቀጠቀጥ ሰማዩ ሊቀደድ ሰዓታት ብቻ ቀሩት። ይህ ዝም ብሎ የእግር ኳስ ጨዋታ አይደለም። ይህ የአርሰናል በለንደን ሰማይ ስር ስልጣኑንና ግርማ ሞገሱን ለዓለም የሚያሳይበት የክብር ምሽት ነው። በርንሊዎች ወደ ኤሚሬትስ ስቴዲየም እየመጡ ያሉት ሊጫወቱ ሳይሆን ሊቀጡና የመድፈኞቹን ቁጣ ሊቀምሱ ነው። ከበስተጀርባ ማን አለ? የለንደን የማይበገሩት ጠባቂዎች ዊሊያም ሳሊባና ጋብሪኤል ማጋሌሽ። እነዚህ ልጆች ሜዳ ላይ ሲቆሙ ተጋጣሚ አጥቂዎች የሚንቀጠቀጡት በፍርሃት ነው። ለበርንሊ አጥቂዎች ዛሬ ወደኛ ሳጥን መቃረብ ማለት ራስን ወደ ሲኦል መክተት ማለት ነው። በመሃል ሜዳ ላይ ደግሞ የ100 ሚሊዮን ፓውንድ አውሬ ዲክላን ራይስ ቤቢ የተባለለት ሜዳውን በሙሉ ብቻውን የሚቆጣጠር የበርሊን አማካኞች ጨምቆ የሚያጠፋ የጦር አዝማች ከጎኑ ካፒቴን ኦዲጋርድ የኳስ ጥበብን ሲዘረግፍ ምሽቱ የኛ ብቻ ይሆናል። አሁን ደግሞ ወደ ፊት መስመሩ ስንሄድ የለንደን ንጉስ ቡካዮ ሳካ እሱ በቀኝ ክንፍ ኳሷን ሲይዝ የበርሊ ተከላካዮች በሙሉ በጭንቀት ይወድቃሉ። በግራ በኩል ደግሞ የመድፍ ፍጥነት ያለው ጋብሪኤል ማርቲኔሊ ዛሬ አርሰናል ጨዋታውን የሚጀምረው ለማሸነፍ ሳይሆን በርሊን ሙሉ ለሙሉ ለማስጨነቅና ለማፍረስ ነው። የቆሙ ኳሶች፣ ክሮሶች፣ የርቀት ምቶች ዛሬ በኤሚሬትስ ላይ የጎል እሳተ ገሞራ ይፈነዳል። ውድና የተከበራችሁ የመድፈኞቹ ኩሩ ደጋፊዎች ሰኞ ምሽት በሳውዲ አረቢያ ሰዓት አቆጣጠር 10 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ዓለምን አቁማችሁ ቀይና ነጭ ታኬታና ገንባላችሁን ለብሳችሁ ጠብቁ። ሚኬል አርቴታና ልጆቹ ዛሬ ሌላ ታሪክ ሊጽፉ ዝግጁ ናቸው። እኛ መድፈኞቹ ስንነሳ ማንም አያቆመንም። በርንሊዎች ዛሬ በኤሚሬትስ ታሪክ ተመዝግቦ የሚቀር ከባድ ሽንፈት ይዘው እንደሚመለሱ ጥርጥር የለኝም። ውድና የተከበራችሁ የመድፈኞቹ ኩሩ ደጋፊዎች ዛሬ ጨዋታው ስንት በስንት ይበተናል? እኔ 4-0 ካልሆነ አይበቃኝም እላለሁ። እናንተስ ይህን የተጋነነ ምሽት በምን ያክል ጎል ትገምቱታላችሁ? አሁኑኑ ኮሜንት ላይ አሳውቁኝ። ቪዲዮውን ላይክ እና ሼር በማድረግ መድፈኞቹን አነቃቁ። ለሰርጡ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። ድል ለአርሰናል፣ ድል ለመድፈኞቹ።